በሰባት ቀን ውስጥ ከስንፍና ላላቅ። በሰባት ቀን ውስጥ ከመጨረሻው ተከታተለኝ። ታላቁ ሊቃውንት ሊቅነት ነኝ። አስበው እስኪ በጠዋት የምትነሳ ጽድት ያልክ ሩቲን ያለ በትክክል ቀኑን ሙሉ ፕሮዳክቲቭ ሆነ የምታሳልፍ የምትላትን ነገር በፕላን በእቅድ የምትመራ ቀንህን በስኬት የምትፈጽም ሰው ሁሌ ብትሆን አስበው የት መድረስ እንደምችል ኢማጂን አድርግ እስቲ አእምሮ ውስጥ። ነገር ግን አሁን በተቃራኒው በጣም ቸልተኛ ነህ። አዲስ ነገር መጀመር እየፈለግክ አታደርግም። በጣም ቶሎ ተስፋ ትቆርጣለህ። እንቅልፍ በቃ ትልቁ የምትወደው ነገር ነው። ከምቾት ቀጠና መውጣት አትፈልግም። በጣም ኮምፈርተብል ሆነ ቀንህን ማሳለፍ ስራት ያለበት አስፈላጊ ነገር እንዳለ እያወቅ ችላ በማለት በኋላ ነገ በማለት የምታልፍ ሰው ነህ። በእነዚህ ሁለት ሰዎች መካከል ያለው ትልቁ ልዩነት ስንፍና የምንለው ባህሪ ነው። ስንፍና የምንለው በተደጋጋሚ የተለማመድነው አእምሯችን ውስጥ የተገጠመ ፕሮግራም ሲስተም። እንዴት ከስንፍና በሰባት ቀን ውስጥ እንደምትላቀቅ ስቴፕ ባይ ስቴፕ አሳይሃለሁ። ስንፍና ከምንድን ነው የሚመነጨው? የተወሰኑ አይዲያዎችን ልስጣችሁ። ስንፍና ምክንያት ሊሆኑ የሚችሉ ስንፍና ከብዙ ነገሮች ሊመነጭ ይችላል። የመጀመሪያው ስንፍና የሚመነጨው ከኦቨርቲንኪንግ ነው። በጣም ጭብሎ አንድ ነገር ከማሰብ አክት ከማድረግ ወደ ተግባር ከመግባሩ ልክ በማሰላሰል ረጅም ጊዜ መውሰድ። እንዲህ ቢሆንስ፣ እንዲህ ባይሆንስ፣ እንዲህ ቢወድቅስ፣ እንዲህ ባይሳቅ፣ ብቻ ኦቨርቲንክ ታደርጋላችሁ። አንድን ነገር፣ አንድን ባህሪ፣ አንድን አዲስ ዓላማ አስባችሁ ከማድረግ ይልቅ ቁጭ ብሎ በማሰብ ውስጥ በማሰላሰል ውስጥ መጠመድ ስንፍናን ሊፈጥር ይችላል። ሌላኛው ስንፍናን የሚፈጥረው ላክ ኦፍ ዳይሬክሽን ነው። ይሄ ዳይሬክሽን ያለው ህይወት አለመኖር፣ ዓላማ አቅጣጫ ያለው ህይወት አለመምራት ሰነፍ እንድንሆን ያደርገናል። ምክንያቱም ፐርሶናሊቲያችንን አእምሯችንን ወዴት እንደምንወስደው ምን እንደምንፈልግ ዳይሬክት ካላደረግነው ዊ ስቴይ ሌዚ፣ ሰነፍ እንደሆንን ባህሪያችንን ሰው አስሮ ይዘናል። ሌላው ስንፍና የሚመነጨው በጣም ምቾት ውስጥ ረጅም ጊዜ ከመቆየት ነው። which is በቃ እንደንንቀሳቀስ ስፔሻሊ ይህ ዘመኑ ምንፈልጋትን ነገር ስልካችን ላይ ይሰጠናል። ምንፈልገው ነገር ዴሊቨር እናስደርጋለን። ብቻ ኮምፈርተብል ሆነ ረጅም ጊዜ ውስጥ እንቆያለን እና እንደዚህ አይነት ሲቹዌሽን ውስጥ ለረጅም ጊዜ ከቆያችሁ you will stay ሰነፍ or weak for በጣም ረጅም ጊዜ ሰው ያም ስንፍና ሊፈጠር ይችላል። ሌላው ስንፍና የሚፈጠረው በፊር ኦፍ ፌለር ነው። ውድቀትን ከመፍራት አዲስ ነገር መሞከርን ከመፍራት ወድቃለሁ፣ ሰው ይስቅብኛል ምናምን ከሚል ምክንያት የተነሳ ሰነፍ ልንሆንና በጣም አክት ማናደርግ አንድ ቦታ ኮምፈርተብል ሆነን የምንቆይ ግን ህይወታችን ማይቀየር ሰዎች ልንሆን እንችላለን። እነዚህ ናቸው በዋነኝነት የስንፍና ምክንያቶች። ምክንያቶችን ካወቅን እንዴት ከስንፍና እንላቀቅ? ለሰባት ቀናት በተከታታይ የምታደርጓቸውን ከስንፍና የሚያላቅቋቸውን ባህሪ ደግሞ ልጠቅሟቸው። የመጀመሪያ ቀን ማድረግ ያለባችሁ ዲስትራክሽኖችን ማጥፋት፣ ዲስትራክሽኖችን ሪሙቭ ማድረግ። ያም ማለት የሆነ ዓላማ አስበን የሆነ ጎል አስበን የሆነ ማሳካት የምፈልገው ነገር አቅደን ወዲያውኑ ልንከውል ስንል ወደ አጠገባችን የሚመጡ ዲስትራክሽኖች፣ የሚረብሹን ነገሮች፣ ትኩረታችንን የሚሰጡ ነገሮች ምንድን ናቸው? እንዳልኳችሁ ስንፍና የባህሪ ክፍተት የልማድ ክፍተት ነው እንጂ የሆነ በራሱ እኛን አንቆ የሚይዝ ነገር አይደለም። ስለዚህ ሰነፍ አብዛኛው ሰው የሚሆነው ምንድን ነው? ትኩረት አድርጎ አንድ ነገር ላይ መስራት ስለማይችል ነው። ለምሳሌ ዛሬ አዲስ ካምፓኒ ሄጄ ዲጂታል ማርኬቲንጋቸውን ለመስራት ሄጄ አናግራለሁ ካልን በኋላ ወዲያውኑ ዲስትራክት የሚያደርገን ለምሳሌ ስልካችንን ስክሮል ወደ ማድረግ እንሄዳለን። ለምን? ስልካችንን ስክሮል የማድረግ ባህሪ ለረጅም ጊዜ ተጠናውቶ ለምዶናል። ስለዚህ ያስቀመጥነውን ጎል እንረሳና በዛ ዲስትራክሽን ውስጥ እንቆያለን። ወይም ጓደኛችን ይደውልና እና እዚህ ቦታ ፈልጋለሁ እንላለን። ስለዚህ ካስቀመጥነው ዓላማ አንጻር ጓደኛችንን እናስቀድምና ደግሞ ሄደን አሁንም ዲስትራክትድ እንሆናለን። ስለዚህ የመጀመሪያ ቀን ምንድናቸው ከዓላማችሁ ከግባችሁ ወደኋላ የሚይዟችሁ ዲስትራክሽኖች ጻፏቸው። the first day ዲስትራክሽናችሁ ምንድነው? በደንብ ዲቴይል ጻፉ። ዓላማ፣ ጎል፣ ግብ ስታስቀምጡ ወደፊት መራመድ፣ አዲስ ነገር መሞከር ስታስቡ ዲስትራክት የሚያደርጓችሁ እንድታቋርጡ የሚያደርጋችሁ የመጀመሪያው ነገር ምንድነው? ጻፉ፣ ሊስት አድርጉ ዲስትራክሽኖችን። ስለዚህ በሰባት ቀኑ ስንፍናችሁን ማቆም ከፈለጋችሁ መጀመሪያ ዲስትራክሽን የምትሏቸውን የጻፋችሁትን ነገር ለምሳሌ ስልክ ነው፣ ጓደኛ ነው፣ ኳስ ማየት ነው፣ ማይሆኑ ቦታ ሄዶ ቁጭ ብሎ ጊዜ ማሳለፍ ነው። የጻፋችኋን ነገሮች ለማስተካከል ቁርጠኛ ሁኑ። ፍርሙ እዛው ወረቀት ላይ ዲስትራክሽን የጻፋችሁት ወረቀት ላይ አስተካክላለሁ ከዚ this is change ለውጥ ነው። የምር ሲሪየስ የሆነ ለውጥ ደግሞ ከፈለጋችሁ ቃላችሁን መጠበቅ ቃላችሁን ማክበር ይጠበቅባችኋል። ካለዛ እኔን ባትከታተሉ ነው የሚሻለኝ። ፈርሙ እዛው ወረቀት ላይ እነዚህ ዲስትራክሽኖቼ ናቸው ሰነፍ ያደረጉኝ፣ መቀየር መለወጥ ፈልጋለሁ ብላችሁ የመጀመሪያ ቀን ዲስትራክሽኖችን ለዩ ለማስተካከል ፈርሙ እዛው ወረቀት ላይ። ሁለተኛ ቀን ላይ የምታደርጉት ጠዋታችሁን ማስተካከል ነው። ፊክስ ዩር ሞርኒንግ ሩቲን። የጠዋት ሩቲናችን ብዙ ቪዲዮዎች ላይ ያካፍላለሁ። ሩቲን ቢውልድ አድርጉ። ሁሌ ጠዋት የምታደርጓቸው ቀኑን ኢንስፓየርድ ሆናችሁ እንድትሉ
ቀኑን ሞቲቬትድ ሆናችሁ ቀኑን ኢነርጄቲክ ሆናችሁ እንድትውሉ የሚያግዟችሁ ነገሮች ማድረግ አለባችሁ። የአብዛኛው ሰነፍ የምንላቸው ሰዎች ያዳበሩት ባህሪ ገና ከእንቅልፋቸው ሲነሱ ነው ቀናቸው የሚረበሸው። ስፔሻሊ አሁን ላይ የተለመደው በቃ ስክሮል በማድረግ ነው የሚጀመረው። ዶፓሚን ይረጫል። ያ ዶፓሚን ኮንቲኒየስሊ ራሱ ክሬት እያደረገ ደስ እያላችሁ ኮምፈርተብል ሆናችሁ እንድትውሉ እንጂ ከባድ ነገር ጨከን ብላችሁ የምትሰሩት ነገር ጠንከር ብላችሁ የምታደርጉትን ነገር እንድታደርጉ አይፈቅድም። ሶ ፊክስ ዮር ሞርኒንግስ፣ የጠዋት ሩቲናችሁ ጠዋት የምትሰሯቸውን ነገሮች ማስተካከል አለባችሁ። በተቻላችሁ አቅም ኤክሰርሳይዝ መስራት፣ በተቻላችሁ አቅም ጸሎት ጸልዮ ቀንን መጀመር፣ በተቻላችሁ አቅም የቀን ግብ ጽፎ መጀመር። ዛሬ ማደርገው ይሄን ነው፣ ማሳካው ይሄን ነው፣ ለዚህ ደግሞ ቃሌን ጠብቃለሁ፣ ዲሲፕሊንድ ነኝ፣ ሊቅ ነኝ ብላችሁ ወረቀት ላይ ያስፍራችሁ፣ ለአእምሯችሁ ደጋግማችሁ ነግራችሁ አፕሊኬሽን ላይ ይዛችሁ መውጣትና መነሳት አለባችሁ። ቀናችሁ ጠዋታችሁ ከተበላሸ ቀናችሁ የተበላሸ ነው የሚሆነው። ስለዚህ ጠዋት ሰነፍ የሚያደርጋችሁን ባህሪ ካደረጋችሁ በእርግጠኝነት ሙሉ ቀን ስንፍና ውስጥ ነው የምትዘፈቁት። ማይሆኑ ነገሮች እየሰራችሁ ታሳልፋላችሁ። ፊክስ ዩር ሞርኒንግ። ሁለተኛ ቀን ላይ ይሄን አድርጉ። እያንዳንዱ ቀን የምታደርጉት ነው የምነግራችሁ። ወደ ሶስተኛው እንምጣ። ሶስተኛ ላይ የምታደርጉት የ5 ደቂቃ ህግን መተግበር፣ የ5 ደቂቃ ህግን መጠቀም። በአጭሩ የ5 ደቂቃ ህግ ማለት ያን የምትጀምሩትን ነገር ለቀጣዩ 5 ደቂቃዎች ሳላቋረጥ ምንም ሀሳብ ቢመጣ፣ ምንም ኔጌቲቭ ፊሊንግ ቢመጣ፣ ስሜት ቢመጣ ያለማቋረጥ ለ5 ደቂቃ ሰራለሁ ብላችሁ ቃል ነው የምትገቡት። ስለዚህ ጠዋት ተነሳችሁ ስፖርት መስራት ጀመራችሁ። በቃ 5 ደቂቃ ኮንቲኒየስሊ ሰራለሁ አላችሁ። ከዚህ 5 ደቂቃ ስታልቅ አሁንም ትደግሟታላችሁ። 5 ደቂቃ ኮንቲኒየስሊ ሰራለሁ ትላለች። ስለዚህ ያን የስንፍና ባህሪ ትተውና እችን 5 ሚኒት ሩል ደጋግማችሁ የተጠቀማችሁ ኮንቲኒየስሊ ስንፍናን ቀስ በቀስ ከራሳችሁ እያራገፋችሁ ትሄዳላችሁ። ብዙ ያካፍላችኋለሁ። ሞቲቬሽን ሳይሆን አክሽንን ክሬት የሚያደርገው አክሽን ነው። ሞቲቬሽንን ክሬት የሚያደርገው አእምሯችሁን እንደምንም ማሳምናችሁ ከጀመራችሁ በእርግጠኝነት ትቀጥላላችሁ። ዋናው ፖይንት መጀመሪያዋ ነች የምትከብደው። መጀመሪያዋ ነች በጣም ሰውነታችሁ እሺ ማይላችሁ፣ አእምሯችሁ የሚሸውዳችሁ፣ ሰበብ የሚደረድረው እንዳትጀምሩ ነው እንጂ ከጀመራችሁ በኋላ 5 ሚኒት ሩልን አፕላይ እያደረጋችሁ በእርግጠኝነት ስንፍናን ቀስ በቀስ እያራገፋችሁ፣ በአንድ አይደለም በሂደት እያራገፋችሁ ትመጣላችሁ። ሶስተኛ ቀን ላይ 5 ሚኒት ሩልን ተጠቀሙ። አራተኛ ቀን ላይ የምታደርጉት ይሄ የምቾት ወይም የኮምፈርት ሱስ አለብን እጁ የሆኑ ነገሮች ውስጥ ረጅም ሰዓት መቆየት፣ በተቃራኒው ደግሞ ማይመቹ ነገሮችን አለመጀመሩላ ምንለው አይነት ሱስ እንዳለ ታውቃላችሁ። የምቾት ሱሳችሁን አራተኛ ቀን ላይ ማቆም ጀምሩ። ወይም ኮምፈርተብል የሚያደርጋችሁ ነገሮችን እና ደስ የሚላችሁ ጥሩ ስሜት የሚሰጧችሁ ነገሮች መቀነስ፣ ማሳነስ አራተኛ ቀን ላይ ጀምሩ። በጣም ብዙ ጊዜ ኮምፈርት አዲሽን የምንላቸው ለምሳሌ እንቅልፍ፣ የሆነ ረጅም ሰዓት ትተኛላችሁ፣ ግን ጊዜያችሁን ታባክናላችሁ፣ ውጤታማ አትሆኑም፣ ስኪል አትማሩበትም፣ ግን you just waste it። አን ሊሆን ይችላል ሌሊትም ላይ ከሚገባው በላይ ላይ ከ6 ሰዓት በላይ መተኛት ስፔሻሊ ለወጣት ለውጥ ለሚፈልግ ሰው አስፈላጊ ነው ብዬ አላምንም። ሰው በተቻላችሁ አቅም የኮምፈርት አዲሽን ስሊፕ ሊሆን ይችላል። ከዛ ውጭ ኢንተርቴይንመንት ለምሳሌ በሆኑ ነገሮች መዝናናት፣ በስልክ መዝናናት፣ በኳስ መዝናናት፣ ቤተሰብ ጋር ሄዳችሁ ቁጭ ብላችሁ የተጫወታችሁ መዝናናት፣ ስራ ቦታ ከስራው ይልቅ ጓደኛችሁ ላይ ሙድ እያያዛችሁ መዝናናት፣ ብቻ ቱማች ኢንተርቴይንመንት አለ አይደል? ኮምፈርት አዲሽን ይባላል። ያ ምቹ ናችሁ በነገሩ ሱስ ሆኖባችኋል። ነገ ካላደረጋችሁ አሁን ካላደረጋችሁ ይላል። ያ ሪላክሴሽን፣ ያ ኮምፈርት የምታደርጉበት ያ ደስ የሚላችሁ ነገር አሁን ካላደረጋችሁኝ እያለ ቀናችሁን ጊዜያችሁን ይበላል፣ ነገር ግን አያሳደጋችሁም። ስለዚህ እነዚህ ኮምፈርት አዲክሽን የምንላቸውን ነገሮች ለይታችሁ ማቆምና መቀነስ ነው መጀመሪያ። ስሊፕ ብያችኋለሁ፣ እንቅልፍ፣ ኢንተርቴይንመንት፣ በኳስ በምናምን ኢንተርቴይንመንቱን መቀነስ እና ጊዜያዊ ደስታ የሚሰጣችሁ ነገር መቀነስ። እነዚህን በየጊዜው እየቀነሳችሁ ከመጣችሁ ኮምፈርት አዲክሽናችሁ እያነሰ ስትሮንግ የሆኑ ግን የሚከብዱ የሚያሳድጋችሁ ነገሮች ታደርጋላችሁ። ላይክ በሌላ አገላለጽ ሜንተር የምንላል መሰላችሁ ጌት ኮምፈርታብል ዊዝ ዱይንግ አንኮምፈርታብል ቲንግስ ይላል። ማይመቹ ነገሮች፣ ከባድ የሚባሉ ግን የሚያሳድጓችሁ ነገሮችን በማድረግ ኮምፈርትን ማግኘት ትችላላችሁ። ኮምፈርትን ራሳችሁን ማለማመድ፣ ሰውነታችሁን፣ አእምሯችሁን ማለማመድ ትችላላችሁ። ስፖርት ማይመች የሚከብድ ነገር ነው፣ ግን እየሰራችሁት አንኮምፈርታብል የሆነውን ነገር እየሰራችሁ ኮምፈርቱን ለብሬናችሁ ማስተማር በፕሮሰስ ትችላላችሁ። ሰው ዳት ወይ ይሄ ኮምፈርት አዲክሽን የምትሏቸውን ነገሮች በመቀነስ ኢንተርቴይንመንቱ ምናምን በመቀነስ አራተኛ ቀን ላይ ስንፍናችሁን ሪሙቭ እያደረጋችሁ ትቀጥላላችሁ ማለት ነው። ወደ አምስተኛው ቀን እንምጣ። አምስተኛው ስንፍናን የምታስወግዱበት መንገድ ግልጽ የሆነ ግብና ዓላማ በህይወት ማስቀመጥ፣ ግልጽ የሆነ ዳይሬክሽን ያለው ፐርፐዝ ያለው ህይወት ዲዛይን ማድረግ። ቅድም ሲገባ ከስንፍና አንዱ ምክንያቶች ውስጥ ነግሬያቸዋለሁ። የምትፈልጉትን ነገር አለማወቅ ሰነፍ እንድትሆኑ የሚያደርጋችሁ። ምንም አይነት ዳይሬክሽን የሌለው ህይወት፣ አቅጣጫ የሌለው ህይወት ከሆነ የምትኖሩት
መጠንከሩ፣ ዲሲፕሊንድ መሆኑ፣ ኮሚትድ መሆኑ ለምን ያስፈልጋል? ጀስት ሌዚ በመሆን ትቀጥላላችሁ ማለት ነው። ስለዚህ አብዛኛው ሰዎች ሰነፍ የሚሆኑበት ምክንያት ዳይሬክሽን ያለው ህይወት፣ አቅጣጫ ያለው ህይወት ስለማይኖሩ ነውና እናንተ ደግሞ ክሊር የሆነ ፐርፐስ በህይወት ምንድን ነው የምፈልገው? ይህስ ነው መድረስ የምፈልገው? ምን አይነት ነገሮችን ነው በህይወት የማሳካት የምፈልገው? ክሊር የሆነ ፐርፐስ ሊኖራችሁ ይገባል። ያን 5ኛ ቀን ላይ ዲዛይን አድርጉ። ሌላኛው ምን ያህል ገንዘብ ነው በህይወት የሚፈልገው? ምን ያህል ገንዘብ ቢኖረኝ ነው ስኬታማ ነኝ ብዬ ራሴን ማስበው? ጀስት ክሊር የሆነ ፓስ ገንዘብ ምን ያህል ማግኘት እንደምትፈልጉ፣ ምን አይነት ላይፍ መኖር እንደምትፈልጉ፣ ምን አይነት ሰውስ ነው መሆን የሚፈልገው? what kind of person you want to become? ሰውነታችን፣ ማንነታችን፣ ሰዎች እኛን ሲያዩ ምን አይነት ፐርሴፕሽን እንዲኖራቸው ነው የምንፈልገው? ፖዚቲቭሊ ኢምፓክታችን፣ ሊደርሺፓችን ምን ያህል እንዲደርስ ነው የምንፈልገው? ላይክ ክሊር የሆነ ፓስ ዳይሬክሽን ካላችሁ በእርግጠኝነት ለዛ ዳይሬክሽን፣ ለዛ ህልም፣ ለዛ ዓላማ ስትሰጡ ስንፍናችሁ እየቀነሰ፣ ኮሚትመንታችሁ እየጨመረ፣ ዲሲፕሊናችሁ ከፍ እያለ ይመጣል። ዳይሬክሽን ያለው ሰው ሁኑ። በ5ኛ ቀን 6ኛው ቀን ላይ ማድረግ ያለባችሁ ቢውልድ ዲሲፕሊን። ሌላ ምንም አላችሁም። 6ኛ ቀን ላይ ከታች እስከ 6ኛ ቀን እያመጣችሁ ያደረጓቸው ነገሮች አዲስ ስለሆኑ ላይመቻችሁ፣ ሊደብራችሁ፣ ሊከፋችሁ ይችላል። ዲሲፕሊን ካላችሁ ግን አይከፋችሁ። ዲሲፕሊን ማለት ማትወደውን ነገር፣ የሚከብድህን ነገር ነገን ስለሚቀይር፣ ነገ የተሻለ ስለሚሆን ማድረግ ማለት ነው። ኤክሰርሳይሱ ነገ ጤናማ ስለሚያደርግ ዛሬ ከባድ ቢሆንም ትሰራዋለህ። ገንዘብ መቆጠቧ፣ ሴቭ ማድረጓ ነገ አሪፍ ህይወት ስለሚሰጥ ዛሬ ትቆጥባታለህ። ምቾትን ዛሬ ትቀንሳለህ። ኮምፈርታብል የሆነ ኢንተርቴንመንቱን ቀንሰ ነገ የተሻለ ቦታ ለመድረስ፣ የተሻለ ቤተሰብን ለማኩራት ትሰራለህ። ዲሲፕሊን ሲስተምን ቢውልድ አድርጉ፣ የዲሲፕሊን ሲስተምን። ስለዚህ ይህንም ዲሲፕሊን ሲስተም ቢውልድ የምታደርጉት አንደኛ ስሊፕ ሲስተማችሁን ፊክስ አድርጉ። የምተኙበት ሰዓት ከዚህ ሰዓት እስከዚህ ሰዓት፣ ወርክ ታይማችሁን ፊክስ አድርጉ። ስራ የምትሰሩት ከዚህ እስከዚህ ፕሮዳክቲቭ በሆነ ወይ ፎከስድ በሆነ ወይ ስራ የምትሰሩበትን ጊዜ ፊክስ አድርጋችሁ የዲሲፕሊን ሲስተም ቢውልድ አድርጉ። ሌላኛው ስቴዲ ተማሪ ከሆናችሁ የጥናት ስኬጁል ወይም ሩቲን ይኖራል። ቢሮ ሰራተኛ ከሆናችሁ የስራችሁ የምትሰሩት ነገር ሩቲን ቢውልድ አድርጉ። ማትወላውሉበት፣ ቃላችሁን ጠብቃችሁ ለነገ ለተሻለው ማንነት ሰነፉን ፐርሰናሊቲ ጥላችሁ ስንፍናችሁን አቁማችሁ የተሻለ ነገር የምትገነቡበትን ዲሲፕሊንና ፐርሰናሊቲ ሲስተም ቢውልድ አድርጉ። ጊዜያችሁን፣ የእንቅልፍ ጊዜያችሁን፣ የምትሰሩበትን ጊዜ፣ ሞርኒንግ ሩቲናችሁን ቅድም እንዳልኳችሁ ፊክስ አድርጋችሁ ፕላን የሆነ ህይወት በጣም ጥንቅቅ ያለ የተሻለ ነገነታችሁን፣ የተሻለ ነጋችሁን፣ የተሻለ ማንነታችሁን፣ የተሻለ ስኬታችሁን የሚሰጣችሁን አይነት እናንተነት ቢውልድ አድርጉ። 6ኛ ቀን ላይ ያን ሲስተም በወረቀት በስልካችሁ በኤኒ አፕ ፎርም ሊሆን ይችላል ቢውልድ አድርጉ። 7ኛው ቀን ቢካም ዳት አይደንቲቲ። አሁን የሰራችሁት በ6 ቀን በተከታታይ በማድረግ ዛሬ ልጀምሩ ትችላላችሁ፣ ነገ ልጀምሩ ትችላላችሁ። አሁን ብትጀምሩት እኔ ደስ ይለኛል። በ6 ቀን ውስጥ የሰራችሁን እናንተነት ኑሩት፣ ሁኑት። በቃ ኢማጂን፣ ቅድም ነግሬያችኋለሁ። በየቀኑ ፕሮዳክቲቭ የሆነ ሰው ብትሆኑ፣ በየቀኑ ሚሊዮን ነገር የሚጠብቅ ሰው ብትሆኑ አስቡት። በየቀኑ የሚሰራውን ነገር በትክክል ፕላን አድርጎ የሚኖር ሰው ብትሆኑ አስቡት። ኢንስቴድ ኦፍ ፕሮክራስቲኔት የሚያደርግ ነገ እሰራለሁ ከሚል ቸላ ጊዜውን ከሚያባክን ሰው በተቃራኒው ብትሆኑ የት መድረስ ትችሉ ነበር? ያን አይዴንቲቲና ማንነት ቢውልድ አድርጉ፣ ገንቡ፣ ኑሩት። በቃ በ7ኛው ቀን መኖር ጀምሩ። ከዛ በኋላ ያንን ስቴፕ 7ቱን ቀን ቢውልድ ያደረጋችኋቸውን እየደጋገማችሁ መኖር፣ እየደጋገማችሁ ህይወታችሁን ማሻሻል፣ እየደጋገማችሁ ህይወታችሁን መቀየር የስንፍና የ7 ቀን መድኃኒቶች ናቸው። ግን በ7 ቀን የሚቆሙ አይደለም። እየተደጋገሙ 7 ሳምንታት፣ 7 ወራት፣ 7 ዓመት፣ 70 ዓመት ድረስ ከኖራችሁ በእርግጠኝነት አዲስ ህይወት፣ ትርጉም ያለው፣ ስኬት ያለው የተሻለ እናንተነታችሁን እዚህ ምድር ላይ ኖራችሁ የምታልፉበት ሜካኒዝም ነው የሰጧችሁ። እንዳትረሱ። ስንፍናን አሸንፋችሁ ሊቅነታችሁን ኑሩ እላለሁ። በቀጣይ አስተማሪ ቪዲዮ እስክንገናኝ ቻው። ሰብስክራይብ በማድረግ ቤተሰብ ሁኑ። ታላቁ ሊቃውንት ሊቅነት ነኝ። ቻው።